ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ በዝት ይበልልኝ። ዛሬ እንግዲህ ስለ ቃል ነው ይዤላችሁ የመጣሁት። እውነት ለመናገር ገርሞኛልም አሳዝኖኛልም። የገረመኝ ምክንያት የኮመንት የሚሰጡ ሰዎች አንዳንዴ ማለት ነው ህይወት በአንድ ቦታ አትቆምም። አሁን ለምሳሌ እሱ በህይወት ኖሮ ቁጭ ብሎ ሊጠብቅ ነበረ? አይጠብቅም። ኧረ ተው ግን አንዳንዴ ስንፈርድ እኩል ሚዛናዊ ሆነን እንፍረድ። በአንዱ ሳይድ ብቻ አንቁም። ምክንያቱም እቺ ልጅ ገና ወጣት ናት። ገና ምንም ነገር አላየችም። ገና ያላትም አንድ ልጅ ነው። ህይወት ደግሞ ትቀጥላለች። ማንኛውም ሰው ማለት ነው በአንድ ቦታ ላይ መቆም አይችልም። ይሄ የህይወት ግዴታ ነው። የህይወት ግዴታ እስከሆነ ድረስ አንድ ቦታ ላይ ቆመን ብቻ በአንድ ነገር እንወሰን ማለት ይሄ ትንሽ እኔ እንደራሴ ሰዋይነት አይደለም። ስለዚህ አሁን ለምሳሌ ታሪኩ ባባ ቢኖር በህይወት ኖሮ ቢኖር እርግጥ በጣም የሚያሳዝን አርቲስት ነው። እውነት ለመናገር ገና ልጅ ነው። ገና ብዙ ነገር አላየም። ገና ወጣት ነበረ። ግን ያው የሁላችንም ቀናችንን ስለማናቅ ያው የሱ ቀን እስከዚህ ሰዓት ስለነበረ እሱ ወደ እውነተኛው ቦታ ሄዷል። ግን የአሽቃባጮቹ ብዛት እና ደግሞ እሷ በጣም ያናደደችኝ ምክንያቱ ደግሞ ምንድነው መሰላችሁ? እኔ ሳስበው ይሄ ታሪኩ ባባና ማለት ነው ጓደኛ ነበሩ። ብዙ ቦታ ላይ አያቸዋለሁ። ብዙ እንደውም አንዳንዴ የሆነ ማህበር ላይ ሁሉ ብዙ ጊዜ አይቻቸው ነበር። እንደው ትንሽ ያናደደኝ ጓደኛውን መሆኑ ነው እንጂ በተረፈ እውነት ለመናገር ጥፋት የለባትም። ነገርኳችሁ፣ ባለበት ህይወት አይቆምም። ህይወት ይቀጥላል። ግዴታም ነው፣ የመቀጠል ግዴታም አለበት። አንድ ቦታ ላይ ቆም ማለት ራሱ አንችልም። ለምን ብትሉ እሱም ቢኖር በህይወት የሚያደርገው ነገር ስለነበረ ማለት ነው። እና ደግሞ ልጇ አንድ ነው፣ ወንድም ወይንም እህት ያስፈልጓል። እኔ እዚህ ጋር ያጠፋችው ጥፋት ያለ አይመስለኝም። ጥፋቱ ያው እንግዲህ ጓደኛው መያዟ ከጓደኛው ጋር መሆኑ ትንሽ ቅር ያስብላል። በተረፈ ግን ህይወት በመቀጠሉ እኔ ምንም ነገር ልላት አልችልም። ሁላችንም ብንሆን የምናደርገው ነው። ሁላችንም የግዴታ ህይወት ባለችበት ስለማትቆም መቀጠል ስላለብን ግድ ነው። ህይወት ትቀጥላለች። ከሞተ ጋር ማንም ሞቶ አያውቅም። መሞትም አይቻልም። እናደርግ ራሱ ብንል ማለት ነው ያንን ማድረግ አንችልም። ስለዚህ ጥፋቱ ያልኳችሁ በቃ ይሄ ብቻ ነው። በተረፈ ደስ ይበልሽ። ምን አባቱ አለም ሞልታላት ሞላ፣ አትጨነቂ። በተረፈ እንግዲህ የሁላችንም ጊዜ እስከሚደርስ ድረስ የሆነው ይቀጥላል። እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሁልጊዜ ትብብራችሁ አይለየኝ እላለሁ። ባይ